እሺ ጉበት ነው ወይ ከተፈተነ መሰለኝ። ሎሚ ያደረገችበት ዋው ጆተኒ ነው ጆተኒ ዋው አንደኛ ቀጣይ ቪዲዮ ባሌ በጣም የሚወድልኝን የበግ ሀኒ ለምሰራለት ነው የማሳያችሁ። እዚህ ጋር ሙሉ የበግ እግር አለኝ። እሱ ደግሞ በትንሽ ኮረሪማ፣ ከሙን፣ ትንሽ እርድ፣ ትንሽ በርበሬ፣ ትንሽ ቁንዶ በርበሬና እርጎ የተፈጨ ነጭ ሽንኩርት አለው። በመጀመሪያ እንግዲህ ስጋውን እንደምታዩት በዘይት በደንብ አድርጌ ነው የምለውሰው። ከፊትም ከኋላም እያገላበጥኩኝ ዘይቱ ቀድሞ መቀባታችን ቅመሙን በደንብ እንዲቀበለው አብሮ እንዲጠበስ ይረዳናል። ቅመሙን ደግሞ በአቼቶና በዘይት በደንብ አድርጌ እለውሰውና ከዛ ስጋው ላይ አድርጌ ስጋውን በደንብ ነው ማሸው። በቅመሙ በታሸ ቁጥር ቅመሙን ውስድ ነው የሚያደርግልንና በጣም አሪፍ ነው። እያገላበጥኩ ሽት አደርጋለሁ። ጊዜ ካላችሁ ቢያድር ከቅመሙ ጋር አብሮ ማርኔት እንዲያደርግ ወይም ለተወሰነ 1-2 ሰዓት ቢቆይ ምርጥ ነው የሚሆነው። እኔ ጊዜ አልነበረኝም እና ስለዚህ ወዲያው ነው ኦቨን ያስገባሁት። እንደዚህ ሰንጠቅ ሰንጠቅ አደርገዋለሁ ቅመሙ በደንብ ውስጡ እንዲገባ ማለት ነው። አስቀድማችሁ ብታደርጉት አሪፍ ነው። እኔ መሀል ላይ ነው ትዝ ያለኝ እንዲህ ማድረግ እንደነበረብኝ። ከዛ ኦቨን ውስጥ እንግዲህ በ250 ዲግሪ ሙቀት ለ2 እስከ 3 ሰዓት ድረስ እናበስለዋለን። ከዛ ለ10 ደቂቃ ከላይ ብቻ ቀላ እንዲልን ከላይ ከፍተን እናበስለዋለን። ማሻአላ እንደምታዩት ነው። ስጋው በቃ ክስክስ ነው የሚለው። በዛ ላይ ደግሞ ጣዕሙ ልነግራችሁ አልችልም። ምራቄ ነው ጣዕም ነው ያለው። እንግዲህ ሀኒድ መሞከር ለምትፈልጉ በዚህ መልኩ ሞክሩት። አንደኛ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ባይ ባይ።